እሺ ለኔ ብለ የከሰርከውን ትኬት ደግሞ እመልሳለሁ። እኔ አልፈልግም የትኬቱን ለመውሰድ ፕሮሰስ ጀምሬ ብሬን የከሰርኩትሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነኝ። እንግዲህ ለቻናሌ በቅድሚያ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ የመጣሁት በቡራና በሃይሚ ዙሪያ ነው። እንግዲህ ሰሞኑን ትናንት ወዳ ሃይሚ ውጭ ሀገር አሜሪካ ምናምን ልሄድ ነው ፕሮሰስ ጀምር ያለው ምናምን ብላ ቪዲዮ ሰርታ ነበረ። በዛም ደግሞ ብሩኬ በጣም ተናዶ ነበረ። ማመናቀቶታል። እኔ ለማን ትተሽ ትሄጃለሽ ምናምን በሚል በጣም አለመግባባት ተፈጥሮ ነበረ። ነገር ግን ብሩኬ ስራዋ በጣም ስላናደደው ዱባይ ሊወስዳት የነበረውን ፕሮሰስ ወረቀቱ እንደቀደደው ነው እንግዲህ እየተናገሩ ያሉት። አንዳንዴ ፕራንክ የምንደራረገው እስከምን ድረስ ነው የሚለውን ነገር በደንብ ማወቅ አለብን። ማለት በጣም የሰውን እንትን ተፈታትናችሁ ከዛ ደግሞ ያ ሰው በንዴት የሆነ እርምጃ ከወሰደ በኋላ ፕራንክ ነው ማለት እኔ አይመስጠኝም ማለት ነው። ምክንያቱም አሁን እንግዲህ ዛሬ ላይ ሃይሚ መጣ ምንድን ያለችው እኔ እሱ ምን ይሰማዋል ብዬ ፕራንክን ያደረኩት በመሄድ ደስተኛ ይሆናል ወይስ አትሄጂ ብሎ ያስቀረኛል፣ በቃ ያለውን ፊሊንግ ለማየት ነው እንደዛ ብዬ አውሮፓ ምናምን ልሄድ ነው ብዬ ፕሮሰስ ጨርሻለሁ ምናምን ብዬ ፕራንክን ያደረኩት እንጂ እንደዚህ ያመራል ብዬ አልጠበቅኩም ነው የምትለው። እና እሱ ደግሞ በበኩሉ ዱባይ ልወስድሽ ስንት ብር ከስክሽልሽ ብሬን የከሰርሽኝ ምናምን ነገር ያከሰርሽኝ ለእናቴ ብሰጣት የሆነ ነገር ይገዛላት ነበረ እና ብሬን አሳጣሽ ምናምን ነገር እያላት እየወቀሳት ነበር ማለት ነው። እና እሷም ደግሞ በእኔ ምክንያት ያጣኸውን ብር እመልስልሃለሁ፣ በቃ በእኔ ምክንያት አይደለ ብር የከሰርከው እና ብሩን እሰጥሃለሁ ምናምን ነገር ስትለው እኔ ብሩ ካንቺ አይበልጥብኝም፣ ግን ስራሽ በጣም እንዳናድደው ምናምን ነገር ነው ሲናገር የነበረው ማለት ነው። ስራዋ በጣም አናዶታል። እና በተለይ እንደዚህ ፍቅረኛሞች ሆናችሁ ወይም ባለትዳር የሆናችሁ ሰዎች ፕራንክ ስትደራረጉ በጣም መጠንቀቅ አለባችሁ። ሲጀመር እኔ ፕራንክ የሚባለው ነገር ለሀበሻ የሚሆን አይመስለኝም። ምክንያቱም ሀበሻ የሆነ ትግስቱ እያጣ ነው ያለው እና የሆነ ፕራንክ ከተደረገ የልቡን አውቶ የሚዘረግፈው እና ፕራንክ እንኳን ቢሆን ያ ሰው ደግሞ እውነት ነው ብሎ ስለሚያስብ አንደኛ የሆነ እርምጃ ቶሎ ይወስዳሉ፣ ሁለተኛ ደግሞ ሆድ ውስጥ ያለውን ነገር ያሰበውን እስከዛሬ የሚያስበውን በሙሉ አውቶ ይናገራቸዋል ማለት ነው። እና እናንተ እዛ ጋር ፕራንክ ነው ምናምን ብላችሁ ብታልፉትም እና ያ ንግግሩ ግን ያቆስላችኋል። ማለት እንዴ እውነት እንደዚህ ብለው እንደዚህ ያለኝ ማለት ነው ምናምን ብላችሁ ብዙ ነገር ያን ሰው ትታዘቡታላችሁ ማለት ነው። ምክንያቱም እሱን በተለይ የሆነ ከባድ ፕራንክ የምታደርጉ ሰዎች አላችሁ፣ የማይታመን ነገር ማለት ነው። እና የተናደደ ሰው ደግሞ የሚያደርገውን የሚናገረው ነገር አያውቅምና የሆነ ነገር ሊያስቀይማችሁ ይችላል። ፕራንክ ነው ስትሉት ኦኬ ምናምን ብሎ ላሽ ቢልም ያ ነገር ውስጡን ይሰብረዋል ወይንም የሆነ ውስጡ ላይ እንዲይዝ ያደርገዋል። ንግግራችሁ፣ አኳኋናችሁ፣ ሀሳባችሁ ብዙ ነገር ማለት ነው። እና ቢያንስ ፕራንክ እንኳን ብትደራረጉ እንደዚህ የሆነ ስሬስ በሚኮኑበት ነገር ላይ ባይሆን ጥሩ ነው ብዬ ነው የማስበው ማለት ነው። አስባችሁታል? አሁን እንግዲህ ከዚህ በፊት ዱባይ ሊወስዳት እንደሚያስብ ምናምን ነገር ሲናገር ነበረ። ሃይሚን ፓስፖርት አውጥታለች። እሱ ምንድነው ያው ለስራ ዱባይ ስለሚሄድ ከሚመላለስ እሷንም ሊወስዳት ነበር አይደል? ፓስፖርት አስወጥቶ ፕሮሰስ የጀመረላት። እንግዲህ አሁን ትናንትና ትናንት ወዳ እሄዳለሁ ባለችው መሰረት እኔ አውሮፓ ልሄድ ነው የሚወስደኝ ሰው አግኝቻለሁ ስትለው ነው እንግዲህ ያ የጀመረላትን ፕሮሰስ ቀዶ ያጣለው ማለት ነው። ስለዚህ እንግዲህ ይሄ ልጅ ብዙ በእርግጥ እንደዚህ ባጭር ሰዓት ወይንም በእሷ ንግግር ቶሎ መወሰን ወይም መቅደድ አለበት ብዬ አላስብም። ቢሆንም ግን የተናደደ ሰው አይደለም ይሄንን ሌላም ያደርጋል። እኔ በሱ አልፈርድም። ምክንያቱም ለዛ ሰው ብላችሁ ጥራችሁ ስንት መስሪያ ቤት አስፈቅዳችሁ ልትወስዱ ብላችሁ ከዛ ደግሞ አይ አልፈልግም ሌላ ቦታ መሄድ ስትባሉ ትግስት ለሌለው ሰው የመጀመሪያው አማራጭ መቅደድ ነው። እና እኔ በብሩኬ አልፈርድም ማለት ነው። እና እሷ ራሱ ጥፋተኛው ማን እንደሆነ አላውቅም ነው ስትል የነበረው ሃይሚ ማለት ነው። ምክንያቱም እሷም ያው ቪዲዮ እየሰሩ ነው፣ እስከዛሬው ፕራንክ ይደራረጋሉ። ስለዚህ ከእስከዛሬው ፕራንክ ይሄኛው ደግሞ አንዱ ፕራንክ ነው ብላ ነው ያሰበችው፣ በቃ በመልካም እንጂ
እሱ አምሮ ፕሮሰስ እስከ መቅደር ድረስ ያደርሳል ብላ አላሰበችም ማለት ነው። እና አንዳንዴ በማይቀለድበት ነገር ባትቀልዱ ጥሩ ነው ብዬ ነው የማስበው። ማለት ፕራንክ እንኳን ቢሆን ልጁን ፕራንክ አዋቂ እንኳን ቢሆን ማለት ነው አንዳንዴ ከሁኔታዎች መገጣጠም ጋር ፕራንክ ነው ተብሎ ላይታሰብ ይችላል። ገብታችኋል አይደለ? እና ማሰብ አለባችሁ ቆም ብላችሁ። እንደዛ ካልሆነ በጣም አስቸጋሪ ነው የሚሆነው ማለት ነው። ማለት ሌላ ጊዜ ቢሆን ይሄ ቀላል ፕራንኮች ቢሆን ይታለፋሉ፣ በይቅርታ ይታለፋሉ፣ አለቀ። ግን እዚህ ጋር የተቀደደውን ፕሮሰስ ሄዳችሁ ለፕራንክ ነበር ይቅርታ ብትላቸው ድጋሚ ሌላ ወጪ ያስወጣችኋል እንጂ ያ ነገር ቶሎ ላይ ይሳካላችሁ ይችላል ማለት ነው። ስለዚህ ፕሊስ ባለትዳሮች፣ ፍቅረኛሞች፣ ሌላም እንደዚህ በቤተሰብ ምናምን ፕራንክ የምትሰሩ አለና ብትጠነቀቁ አሪፍ ነው። ማለት በማይቀለድበት ነገር ባትቀልዱ አሪፍ ነው ብዬ ነው የማስበው። እንግዲህ ብሩኬ በጣም ነው የተናደደው። ብዙ ወጪ ነው ያወጣበት። እንደተናገረው ከሆነ በጣም ብዙ ወጪ ነው ያወጣበት። ደግሞ ቀልድ አይደለም አይደል እንዴ? ሰውን በቪዛ ወደ ሌላ ሀገር ለመውሰድ ዱባይ ሆነ የትም ለመውሰድ ለመኖር ከሆነ የሚወስዳት በጣም ብዙ ወጪ እንደሚያወጣበት የታወቀ ነው። ቢያንስ የከዳማ ቪዛ ምናምን አይደለም የሚወስዳት አይደለ? በስርዓት የመኖሪያ ፈቃድ ኖሯት የሆነ ነገር ወይ እንድትማር ምናምን ነው ሊሆን የሚችለው። ስለዚህ ያ ደግሞ ወጪው በጣም ብዙ ነው ማለት ነው። በእርግጥ እሱ ብር ያጣል ማለት ሳይሆን የፈለገ ሀብታም ራሱ ብትሆኑ ያላግባብ የሚወጣ ብር ያናድዳቸዋል ማለት ነው። በዛ ላይ ደግሞ ለዛ ሰው ብላችሁ መስዋዕትነት ከፍላችሁ እናንተ ጥሩ ስታስቡ ያ ሰው ደግሞ የእናንተን ልፋት የማያይላችሁ ከሆነ በጣም ነው የሚያናድዳችሁ ማለት ነው። እና ብሩኬም ለዛ ነው ትዕግስቱን አልቆ ቶሎ ብሎ ወደ ውሳኔ የገባው። እኔ በሱ አልፈርድም ማለት ነው። እና እሱ እየደከመ እሱ እየለፋ እሱ እየተከታተለ ስንት ነገር እያደረገ በመሀል እሷ ፓስፖርቷን ካወጣች በኋላ ሌላ ሀገር ነው የሚሄደው ስትለው ተናዶ ቀደደው ማለት ነው። ስለዚህ እኔ የብሩኬ ጥፋት አይታየኝም ማለት ነው። ምንም አይታየኝም። እና ብሩኬን ጥፋተኛ ማድረግ አይቻልም። ለማንኛውም እንግዲህ ያው ካንሰል የተደረገ ነገር መልሶ ይሰራል አይሰራም ሌላ ጉዳይ ነው። እንግዲህ ፈጣሪው ናቸው ማለት ነው። ሀይሚ ደንግጣለች ማለት ፕሮሰስ እንደጀመረላት አታውቅም። ይሄ ነገር እንዳለ አታውቅም ማለት ነው። እና አሁን ላይ ትንሽ ሳይቆጫት አይቀርም። አስባችሁታል? ምክንያቱም እሱም ያልነገራት ምናልባት ሰርፕራይዝ ሊያረጋት ፈልጎ ሊሆን ይችላል። ገብታችኋል አይደለም? እንደጀመረላት ምናምን ነገር ሳይነግራት ልክ ሁሉ ነገር ሲያልቅ ምናልባት መሄጃሽ ደረሰ ብለው ፕራንክ ሊያደርጋት አስቦ መሰለኝ እስካሁን ፕሮሰስ እንደጀመረላት ሁላ ሳይነግራት የነበረው ማለት ነው። እና እሷም ደግሞ የጀመረላትን ነገር ስለማታውቅ ነው ይህን ፕራንክ ያቀረበችው። ለማንኛውም ተበልታለች፣ ምንም ማድረግ አይቻልም። እና እኔ ከዚህ ልትማሩ የምፈልገው ምንድነው፣ ፕራንክ ስትደራረጉ በጣም ተጠንቀቁ። እውነት በተለይ መንገድ ላይ ራሱ ሄዳችሁ ፕራንክ የምታደርጉ አንዳንድ ሰዎች አላችሁ እና ሰው ስንት ችግር አለበት መሰላችሁ። እና የእናንተን ቀልድ የሚያጣጥምበት ምንም አይነት ሰዓት የለውም። ወደ ገደለው ነው የሚገባው። የምሬን ነው የምላችሁ። ይጣላችኋል፣ ይመታችኋል ባለው ነገር አናታቸውን ብለው ነው የሚጥላችሁ። ምክንያቱም በቃ ታውቃላችሁ፣ በተለይ ኢትዮጵያ ላይ ፕራንክ አይሆንም እንደ ሰው ስንት ብቻውን እያወራ እኮ ነው በችግር ምክንያት የሚሄደው ማለት ነው። እና እዛ ጋ እንደዛ እየሆነ እናንተ እሱን ፕራንክ ብታደርጉት ባለው ነገር ነው አናታቸውን ብሎ የሚገላገላችሁ። ስለዚህ ፕራንክ ብታደርጉትን ሰው ሰዓት እና አይነት መምረጥ አለባችሁ ማለት ነው። እና የብሩክ ንዴት ፕሮሰስ በመቅደድ ላይ ካለፈ የሌሎቹ ደግሞ ምን ሊሆን እንደሚችል አስቡት ማለት ነው። እና ፕራንክ ስትደራረጉ መጠንቀቅ አለባችሁ ናቸዋለሁ ጓደኞቼ። ሀይሚ እሱን ለማናደድ ብለሽ የልፋቱን ውጤት እንደዚህ በማድረግ ትንሽ እንትን ቢልም ያው አንቺ አሁን ላይ እንደተናገርሽው ከሆነ አስበሽ እንዳልሆነ እና ፕራንክ ልታደርግ እንደሆነ የተናገርሽውን በአንቺ በኩልም ሳየው ጥፋቱም አይታየኝም ማለት ያው ስራችሁ ፕራንክ እስከሆነ ድረስ እስከዛሬው ፕራንክ ይሄኛው አንድ ፕራንክ ነው ብለሽ ያሰብሽው እንጂ እስከዚህ ትዕግስቱን አልቆ ይሄን ያደርጋል ብለሽ አላሰብሽም። ስለዚህ ማን ነው ጥፋተኛ? የሁለቱም ነው በቃ ጥፋተኛ። አንደኛ እሱ የፈለገ ቢናደድ እንኳን ቶሎ ብሎ በዚህ ፍጥነት መቅደድ አልነበረበትም። ደግሞ እሷ ራሱ ብቻ አላቅም እንዴት እንደሆነ። ለማንኛውም እንግዲህ ወይ
ተበላሸብኝ ምናምን ብሎ ኮፒው ካለ ድጋሚ ሊያወጣላትና ፕሮሰሷ ድጋሚ ሊቀጥል ይችላል። የሚፈጠረው ነገር አናውቀውም። ቀጣይ ምን እንደሚፈጠር አመጣላችኋለሁ ማለት ነው። ጓደኞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ቻው